ምስኪኑ ሰው በመድር ላይ ስለ እግዚአብሔር ቃል ሳያውቅ ያለፈ ሰው ነው። ራሱን በራሱ የሚያብራራ ግልጽ የሆነ መጽሐፍ ነው ያለን ማለት ነው። መጽሐፍ ቅዱስን ስናነብ ኢየሱስን በአካል አግኝተን እንደምናወራው ያክል ነው የሚሆነው ማለት ነው። መጽሐፍ ቅዱስን እንደ ተራ የሃይማኖት መመሪያ አይደለም የምንወስደው። ስለዚህ የእግዚአብሔር ቃል ዝም ብሎ የሚቀመጥ ጠረጴዛችን ላይ የምናስቀምጠው ፍራሳችን ስር የምናስቀምጠው ሳይሆን ሕያው ነው። ታላቅ የሆነ በምድር ላይ ምንም አይነት መተኪያ የሌለው የዚህ የእግዚአብሔር መጽሐፍ ቅዱስ ይልቁን በክርስቶስ ውስጥ ያለውን ትክክለኛውን ማንነታችንን እንድንደርስበት ነው ማጥናት ያለብን ማለት ነው። ከፈጣሪ ጋር የሚያገናኘን ነው። ከአምላካችን ጋር የሚያገናኘን ነው። አምላክ ለኔ ያለው ሐሳብ ምንድነው? ፈቃዱ ምንድነው? ፍቅሩ ምን ያክል ነው? እንዴት ናችሁ? የተወደዳችሁ ሁላችሁም ባላችሁበት ስፍራ ሰላማችሁ ይበዛ ይሁን። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ከባለፈው ጊዜ ጀምሮ መግቢያውንና ክፍል አንድን ተመልክተን ነበረ፣ ተገናኝተን ነበረ። በዚህም ደግሞ መጽሐፍ ቅዱስን በአግባቡ መረዳት በሚል ርዕስ በክፍል አንድ ቆይታችን ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁኝ። ደግሞም ብዙ ነገር እናያለን ብላችሁ ደግሞ እንደምትጠብቁ አምናለሁኝ። ስለዚህ ዛሬ ክፍል ሁለትን ወይም የሚቀጥሉትን ጊዜያቶች ደግሞ እየተከተልን እንሄዳለን ማለት ነው። እንግዲህ እንደምታስታውሱት መጽሐፍ ቅዱስን በአግባቡ መረዳት አስፈላጊ ነው። ይሄ ደግሞ የእግዚአብሔር ፈቃድ ነው ወይም የፈጣሪ ፈቃድ ነው። ይሄ መጽሐፍ ወይም ይሄ ቅዱሱ መጽሐፍ ቅዱስ የእግዚአብሔር ነው፣ ባለቤትነቱ የሱ ነው። ይሄን መጽሐፍ ያዘጋጀልን እግዚአብሔር ደግሞ መንፈስ ቅዱስ ደግሞ ይሄንን መጽሐፍ በአግባቡ እንድንረዳ፣ ሐሳቡን እንድናገኝ፣ መልእክቱን እንድናገኝለት ይፈልጋል። ስለዚህ ይሄ መጽሐፍ ደግሞ ለሁላችን የተሰጠ የፍቅሩ ስጦታ ነው። አባታችን ፈጣሪያችን ሁላችንን ክሬት ያደረገን የፈጠረን እግዚአብሔር ለኛ መልእክቱን፣ ሐሳቡን፣ ፈቃዱን የገለጸበት ለኛ የላከልን ነውና ከዚህ መጽሐፍ ቅዱስ ጋር ያለን ወዳጅነት ከፈጣሪ ጋር ከአምላክ ጋር ያለንን ወዳጅነት እንደሆነ ይታወቃልና ይህንን ወዳጅነታችንን የሚያጠነክርልን ከመጽሐፍ ቅዱስ ጋር ያለን ግንኙነት ነው ማለት ነው። ስለዚህ ይሄ ታላቅ የሆነ በምድር ላይ ምንም አይነት መተኪያ የሌለው የዚህ የእግዚአብሔር መጽሐፍ ቅዱስ በአግባቡ እንድንረዳው ያስፈልጋል ማለት ነው። በትህትና ሆነን በመረጋጋት ሆነን ምንድነው ለማለት የፈለገው የሚለውን ያለንን አክብሮትም የምናሳየው ያለንን ትህትናም የምናሳየው መጽሐፍ ቅዱስን ሐሳቡን ስንረዳ ነው፣ መልእክቱን ስናገኝ ነው ማለት ነው። ይሄ ለፈጣሪ ለእግዚአብሔር ያለንን ከበሬታም ያሳያል ማለት ነው። ስለዚህ መጽሐፍ ቅዱሳችንን በአግባቡ መረዳት የሚለውን ሐሳብ ስናነሳ እንግዲህ ይሄ መጽሐፍ መንፈስም ነው እንደገና ደግሞ ህይወትም ነው። መንፈስና ህይወት ነው ይሄ መጽሐፍ። ለዛውም ደግሞ ምድራዊ ብቻ ህይወት ሳይሆን ዘላለም የሚኖር ፍጻሜ የሌለው እስከ ሁሉ ጊዜም የምንኖርበት ነው። ስለዚህ በዚህ ውስጥ ያሉ ሁሉ በእግዚአብሔር መንፈስ ለኛ ለትምህርታችን ለህይወት እንዲሆኑ የተጻፉ ናቸው። እንግዲህ መጽሐፍ ቅዱሳችን 66 ክፍሎችን ነው እንግዲህ እኛ የምናምነው ማለት ነው። እነዚህ 66 መጽሐፍቶች ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያሉት በእግዚአብሔር መንፈስ መሪነት የተጻፉ የእግዚአብሔር መንፈስ ያለባቸው ለህይወት የሚሆኑ ህይወትና መንፈስ አንድ ነው። መንፈስ ካለበት ህይወት አለበት፣ ህይወት ካለበት መንፈስ አለበት። ሁለቱ ሊነጣጠሉ ስለማይችሉ ማለት ነው እና ለኛ ለትምህርታችን እንዲሆን የተጻፈ ነው። እግዚአብሔር በመንፈሱ አማካኝነት ያጻፈው ነው። ምንም እንኳን ይሄ መጽሐፍ ቅዱስ የሰው እጅ ቢጽፈውም በሰው እጅ ቢያጽፈውም እግዚአብሔር ነገር ግን የሰው ሐሳብ የሰው ፈቃድ የሌለበትና የራሱ የእግዚአብሔር ሐሳብ ግን ሰዎችን ተጠቅሞ ያጻፈው መጽሐፍ ነው ይሄ መጽሐፍ ማለት ነው። ስለዚህ ተራ መጽሐፍ ወይም ደግሞ ዝም ብሎ ታሪኮች ተሰብስበው የተቀመጡ የታሪክ መጽሐፍቶች አይደለም ማለት ነው። የመጽሐፍ ቅዱስ ዋናው ቁም ነገሩ ደግሞ በውስጡ ያለው ከታሪኩ በስተጀርባ ከተነሳው ሰው በስተጀርባ ያለው የፈጣሪን ስራ የፈጣሪን ማንነት ማሳየት ነውና እንደምታውቁት እግዚአብሔር አንደኛ በፍጥረት እንደዚሁም በሰዎች ታሪክ በእስራኤላውያን ታሪክ በተለያዩ መንገዶች ራሱን ለኛ ለፍጥረቶቹ ገልጿል ማለት ነው። ስለዚህ ምንም እንኳን
በመንፈስ የተመራ መንፈስ ያለበት መንፈሳዊነት ያለው መጽሐፍ ስለሆነ መንፈስ ከዛ እንካፈላለን፣ ህይወትን እንካፈላለን ማለት ነው። ስለዚህ በውስጡ ያለው መልእክት የሚሰራ ነው፣ ህያው ነው። የእግዚአብሔር ቃል ህያው ነው፣ ይሰራል ማለት ነው። በህይወታችን ውስጥ ትልቅ ስፍራ አለው፣ ትልቅ መሪነት አለው። ስለዚህ መንፈስና ህይወት ያለበት መጽሐፍ ነው። ይህንንም ደግሞ ያው እንደምታውቁት መጽሐፍ ቅዱስ ራሱን በራሱ የሚያብራራ ያሉንን ጥያቄዎች በሙሉ ከራሱ ከመጽሐፍ ቅዱስ ምላሽ የምናገኝለት መጽሐፍ ነው። መጽሐፍ ቅዱስን ከራሱ ውጪ ሌላ የሚያብራራው የለም ማለት ነው። ራሱን በራሱ የሚያብራራ ግልጽ የሆነ መጽሐፍ ነው ያለን ማለት ነው። ስለዚህ ዮሐንስ ወንጌል ላይ 6:63 ላይ ሲናገር ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም፣ እኔ ነገርኳችሁ ቃል መንፈስ ነው ህይወትም ነው ይላል ኢየሱስ ክርስቶስ ሲናገር። ስለዚህ ሁለት ቃሎች አሉ። የመጀመሪያው ቃል ይሄ መጽሐፍ ቅዱሳችን የተጻፈው ማለት ነው። በጽሁፍ ያለው መጽሐፍ ቅዱሳችን የእግዚአብሔር ቃል ተብሎ ነው የሚጠራው። እንደዚሁም ደግሞ አካላዊው ደግሞ ቃል አለ። እሱም ደግሞ ጌታ ኢየሱስ ክርስቶስ ነው፣ አካላዊው ቃል ማለት ነው። እንግዲህ በእነዚህ የተጻፈው ቃል በመጽሐፍ ቅዱሳችን ላይ የተጻፈው ቃል ወደ አካላዊው ወደ ትክክለኛው ወደ አካሉ ያመጣናል ማለት ነው። ከተጻፈው ቃል ውጪ የተጻፈውን ቃል ሳንረዳ አካላዊ የሆነውን ቃል የሆነውን ኢየሱስ ክርስቶስን ወይም ፈጣሪን እግዚአብሔርን ልንረዳ አንችልም ማለት ነው። ከዚህ ከተጻፈው ተነስተን ነው የተጻፈው ነው ወደ አካሉ የሚያመጣን፣ የተጻፈው ነው ወደ ትክክለኛው ፈጣሪ ሕያው ከሆነው መንፈስ ከሆነው ጋር የሚያገናኘን ማለት ነው። እንደምታውቁት እንግዲህ እኛ መንፈሳዊ ሕይወት አለን ማለት ነው። የትኛውም ሰው መንፈሳዊ ማንነት አለው። ይሄ ደግሞ መንፈሳዊ ማንነቱ ደግሞ ከአምላክ ጋር ከፈጣሪ ጋር የሚገናኝበት ከዘላለማዊው ዓለም ጋር የሚገናኝበት ነው። ይሄ ደግሞ ሴኩላሩ በነፍስ የምንገናኝበት በእውቀት የምንገናኝበት በስጋ የምንገናኝበት እንደምታውቁት ጊዜያዊ ነው፣ አላፊ ነው፣ ጠፊ ነው። ነገር ግን ሌላ ዓለም አለ ሁልጊዜ የሚቀጥል ማለት ነው። ስለዚህ ይሄ ቃል በዚህ ውስጥ የተጻፈው የእግዚአብሔር ቃል መንፈስና ሕይወት ያለበት ነው፣ የሚሰራ ነው። እንደዚሁም ደግሞ ኢየሱስ የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስን ስናነብ ኢየሱስን በአካል አግኝተን እንደምናወራው ያክል ነው የሚሆነው ማለት ነው። ምክንያቱም የተጻፈው ነው ወደ አካላዊው ኢየሱስ ወይም ፈጣሪ ወይም እግዚአብሔር የሚያገናኘን ማለት ነው። ስለዚህ ይሄ መንፈስ ያለበት መጽሐፍ ስለሆነ ሕይወት ያለበት መጽሐፍ ስለሆነ በውስጣችን ሕይወትን እየዘራ ከፈጣሪ ጋር እያገናኘን ሕይወታችን ለመገጣጠሙ ለመስተካከሉ በትክክለኛ ወይ ላይ በትክክለኛ መንገድ ላይ ለመሆናችን ዋስትናና መተማመኛ የሚሆነን ነው ማለት ነው። እንደዚሁም ደግሞ ዮሐንስ 1 እስከ 14 ጀምሮ ከ1 እስከ 14 ባለው ስታዩ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሟልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን ይላል። ስለዚህ ይሄ ቃል ነበረ መጀመሪያ፣ ከዛ በኋላ ደግሞ ቃል ሥጋ ሆነ ብሎ ስለ አካላዊው ቃል ይነግረናል ማለት ነው። መጽሐፍ ቅዱስን እንደ ተራ የሃይማኖት መመሪያ አይደለም የምንወስደው። የእግዚአብሔርን ቃል ማንበብ ሕይወታችን ላይ ለውጥ ያመጣል ብለን ነው የምናምነው ማለት ነው። ስለዚህ በዚህ ስፍራ የምናደርገው እኛ የሆነ ሃይማኖት የሆነ ነገር ሳይሆን ትክክለኛ ሕይወታችን ማንኛውንም ሰው የሚመለከት ነው። ለማንኛውም ሰው ደግሞ የተጻፈ ነው። ምክንያቱም ሁላችን ወይም ማናችንም የተፈጠርነው ከአንድ ስለሆነ ፈጣሪያችን አንድ ነው። እኛ ፍጥረቱ ልዩ ልዩዎች እንሆን እንጂ ፈጣሪያችን ግን አንድ ነው። የተለያየ ፈጣሪ የተለያየ አምላክ የለንም። በመካከላችን ያሉ ልዩነቶች በተለያየ ስፍራ በተለያየ ሁኔታ ያገኙን የእውቀት ልዩነቶች ናቸው እንጂ ወደ አንድ እውቀት ወደ አንድ መረዳት ስንመጣ ሁላችን ከአንድ የተገኘን መሆናችን ግልጽ ነው። ደግሞም ግልጽ እየሆነልንም ይመጣል ማለት ነው። እንደዚሁም ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቀልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሀሳብ ይመረምራል። በጣም የሚገርም ነው። በየቤታችን ያሉ እቃዎች ቲቪ ሊሆን ይችላል፣ ፍሪጅ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ የሚሰራ እስከሆን ድረስ ነው አብሮን የሚሆነው። ሕያውነቱ የሚታየው የሚገለጠው በመስራቱ ነው ማለት ነው። ስለዚህ የእግዚአብሔር ቃል ዝም ብሎ የሚቀመጥ ጠረጴዛችን ላይ የምናስቀምጠው፣ ፍራሳችን ስር የምናስቀምጠው
ሳይሆን ሕያው ነው ሊነበብ የሚገባው ልናሰላስለው የሚገባ የህይወታችን ዋና መመሪያ ዋና ነገር ልናደርገው የተገባ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ሁላችንም በየስልኮቻችን በየታቦቻችን እንደዚሁም በሃርድ ኮፒ መጽሐፍ ቅዱሶቻችን አሉንና ልናነበው አብረን ልንሆን ይገባል ማለት ነው። ከዚህ የበለጠ ነገር በምድር ላይ ምንም ነገር የለም። በጣም ምስኪኑ ሰው በምድር ላይ ስለ እግዚአብሔር ቃል ሳያውቅ ያለፈ ሰው ነው። በጣም ደግሞ የታደለ እድለኛ ሰው የሚባለው ደግሞ ከእግዚአብሔር ቃል ጋር የተገናኘ ዘላለሙን ማንኛውም ነገር መድኃኒቱን አገኝ የሚባለው ክሬተሩ ፈጣሪው ያበጀው ነገር ሲያገኘው ነው ልክ እንዳበጀው አድርጎ የሚመልሰው። ካበጀው ውጪ ለሆነ ለተበጀ ነገር ሌሎች ሊያውቁ አይችሉም ማለት ነው። ስለዚህ የኛ ህይወት ደግሞ የሰው ልጅ ህይወት ሞዲፊኬሽን የሚሰራ እንደመሰለን ደስ እንዳለን እስኪ ብለን የምናየው ሳይሆን በጣም ሴንሲቲቭ እና ትኩረት ሊሰጠው የሚገባ ነው። ስለዚህ የእግዚአብሔር ቃል ሕያው ነው። ለምንፈልገው ነገር ለምናስበው ነገር ለመባረካችን፣ ለጤንነታችን፣ ለሰላማችን፣ ለደህንነታችን ኤኒ ነገር ጥያቄዎች ሊኖሩን ይችላሉ። ለዛ ሁሉ መፍትሄ ሊሆን የሚችለው የእግዚአብሔር ቃል ብቻ ነው። ስለዚህ ከዚህ ከእግዚአብሔር ቃል ጋር ያለንን ግንኙነት በየጊዜው ልንጨምርና ልናበረታ ይገባናል ማለት ነው። የእግዚአብሔርን ቃል ስናነብ አስተሳሰባችንን እያስወገድን አእምሯችንን በመንፈሳዊ አስተሳሰብ እየሞላን ይህን ደግሞ የኑሮ ዘይቤያችን እንዲሆን እያደረግነው ስንሄድ መንፈሳዊያን እንሆናለን። ከእግዚአብሔር ጋር የተስማማ ከፈጣሪ ጋር የተስማማ ህይወት ይኖረናል ማለት ነው። ያ ህይወት ደግሞ ሲኖረን ደግሞ ለሁላችን በጣም ደስ የሚያሰኝ ልብን የሚያሳርፍ ሰላምን፣ ደስታን የሚሞላ ነው ማለት ነው። ስለዚህ ህይወትና መንፈስ ያለበት መጽሐፍ ነው ማለት ነው። በአግባቡ መረዳት ብለን የያዝነው መጽሐፍ። ስለዚህ በዚህ በጣም እድለኞች ነን፣ እግዚአብሔርንም እናመሰግናለን። የዚህ መጽሐፍ ባለቤት እግዚአብሔር ደግሞ ይህንን ህይወትና መንፈስ ያለበትን መጽሐፍ በትክክል እንድንከፋፍል በትክክል መከፋፈልና በትክክል መረዳት እንዳለብን ያስተምረናል ማለት ነው። ወይም የእግዚአብሔር ትልቁ ፍላጎቱ ነው። እግዚአብሔር ቃሉን በትክክል እንድንከፋፍል ይፈልጋል። ይህን ሐዋርያው ጳውሎስ ለጢሞቴዎስ በሰጠው ምክር ማወቅ እንችላለን። መጽሐፍትን የምንተረጉምበት መንገድ ደግሞ ከተበላሸ ድርጊታችን የተበላሸ ይሆናል፣ አስተምሮታችን የተበላሸ ይሆናል። ይህን የምናደርጋቸው ነገሮች በሙሉ ከተራኩ ውጭ ነው የሚሆነው፣ ከተፈጠርንበት ዓላማ ውጭ ነው የሚሆነው። በትክክል ግን ስንተረጉም፣ በትክክል ስንከፍል፣ በትክክል ስንረዳ ያ ነገር በትክክል ህይወታችን እየተስተካከለ እግዚአብሔር እንደሚፈልገው የኛም ልብ እንደሚፈልገው ህይወታችን ቀና እየሆነ ይሄዳል ማለት ነው። በሁለተኛ ጢሞቴዎስ 2:15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። ስለዚህ የእውነትን ቃል በቅንነት የሚናገር የሚለውን አምፕሊፋይድ ባይብል ያላችሁ በስልካችሁም እንደዚሁም በሌሎች ማብራሪያዎች ላይ ሄዳችሁ ስታዩ የእውነትን ቃል በቅንነት የእውነትን ቃል በትክክል በመተንተን በልኩ በመከፋፈል ወይም ደግሞ በሚገባ በመያዝ በእውቀት አስተምር ይላል ማለት ነው። ስለዚህ እኛ ራሳችንን ስናስተምር እግዚአብሔርም ሲያስተምረን ሰዎችንም ሲያስተምሩን እኛም ሰዎችን ስናስተምር በትክክል በመክፈል በትክክል በመረዳት በአግባቡ ሊሆን ይገባል ማለት ነው። መጽሐፍ ቅዱስ የምናጠናው በነገራችን ላይ ማለት ነው ስህተታችንን ለማየት የሆነ ውድቀታችንን ድክመታችንን ለመፈለግ መሆን የለበትም። ይልቁን በክርስቶስ ውስጥ ያለውን ትክክለኛውን ማንነታችንን እንድንደርስበት ነው ማጥናት ያለብን ማለት ነው። ያለብንን ችግር ለማወቅ አይደለም፣ የምስራቹ ያ ስላልሆነ ማለት ነው። መጽሐፍ ቅዱሳችን በጣም በምስራች የተሞላ በድንቅ ዜና የተሞላ ይሄ ከዚህ ከወደቀው ዓለም ከዚህ ከኮስሞሱ ዓለም ተስፋ መቁረጥ፣ ጨለማ፣ ብዙ ያው ምንም ደስ የሚሉ ነገሮች የሉም። ይሄ እዚህ ዓለም ላይ ደስ የሚል ነገር ቢኖርም እንኳን ደግሞ ጊዜያዊና አላፊ የሆነ ነገር ነው። ነገር ግን ይሄ ልብን በጣም የሚያሳርፍ እና የተረጋጋ
የሚያደርገን ለምንድን ነው? የምስራች ያለበት ነው፣ ደስታ ያለበት ነው። ምክንያቱም ከፈጣሪ ጋር የሚያገናኘን ነው፣ ከአምላካችን ጋር የሚያገናኘን ነው። አምላክ ለእኔ ያለው ሀሳብ ምንድን ነው? ፈቃዱ ምንድን ነው? ፍቅሩ ምን ያክል ነው? መውደዱ ምን ያክል ነው የሚለውን ነው እንድና የሚጠበቅብን እንጂ የእኛን የሆኑ ነገሮች ለመፈለግ መሆን የለበትም ማለት ነው። እንደዚሁም ደግሞ መጽሐፍ ቅዱስ ቆላስይስ 1:28 ላይ ሲናገር እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል። እንደዚሁም ደግሞ ሁለተኛ ጢሞቴዎስ 3:16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይለናል። አያችሁ። ስለዚህ ይሄ የእግዚአብሔር መጽሐፍ አንደኛ ፍጹማን እንድንሆን ለበጎ ስራ ሁሉ የተዘጋጀን እንድንሆን ያደርገናል ማለት ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምን ስለሚጠቅም? ለትምህርትና ለተግሳጽ ልብንም ለማቅናት ደግሞ ላለው ምክር ስለሚጠቅም ማለት ነው። ስለዚህ ይሄ ከሆነ የእግዚአብሔር ፈቃድ ከፍለን እንድንረዳለት ከሆነ የሚፈልገው እንዴት ነው መጽሐፍ ቅዱስን መክፈል የምንችለው ወይም በመክፈል የምንረዳው እንዴት ነው? እንዴትስ ነው የሚከፈለው የሚለውን ነገር እያየን እንመጣለን።